በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። ተጽዕኖ ፈጣሪው ቲክቶከር አዶናይ በዛሬው ዕለት አመሻሽ ላይ በፌዴራል ፖሊስ እንግዲህ ለጥያቄ ትፈልጋለህ በሚልም በቁጥጥር ስር መዋሉ ፋስት መረጃና እንዲሁም ደግሞ ጉርሻ ፔጅ ዘግበዋል። በ2018 የኢትዮጵያ ዓመቱ የቲክቶክ አዋርድ በአራት ዋንጫዎች በማሸነፍና እንዲሁም ደግሞ የመኪና ልዩ ተሸላሚ በመሆን የሚታወቀው ወጣቱ ተጽዕኖ ፈጣሪ ቲክቶከር አዶናይ እንግዲህ ዛሬ አመሻሽ ላይ በፌዴራል ፖሊስ ለጥያቄ እንግዲህ ትፈልጋለህ በማለት በማረፊያ ቤት እንዲቆይ መደረጉም ተገልጿል። እንግዲህ ይገባቸዋል ሁላችሁም ማለት ነው። ቲክቶክ በጣም ባለየነት ሰሞኑን በጣም እየሰማን ነው። በሶሻል ሚዲያ እንደው ኢንተርኔት አንዳንዱ ይጠቀምበታል፣ አንዳንዱ ደግሞ ባለየ ብዙ ነገሮች ላይ እንሰማለን እናያለን ማለት ነው። እና ሰላም አለይኩም ወራህመቱላሂ ወበረካቱ ክርስቲያን ወገኖቼ በያላችሁበት ሰላምታ ይድረሳችሁ። እና እንግዲህ ሰሞኑን አሪፍ በቃ መንግስት አሪፍ ነገር እያረገ ነው ያለው። ወላሂ ነው የምላችሁ። በቃ ፍትህ ለሁሉም ፍትህ አሪፍ ነው። ሁሉም ነገር መጠንቀቅ አለበት። አሁን ሰሞኑን እና አዶናይ ሁሉም ታስረዋል። ጃኒ የምትባለው ፍቅረኛሞች የሚባሉት ታስረዋል። እንግዲህ ቲክቶክ ላይ ያጨናነቁት ተጽዕኖ ፈጣሪ ተባባሪዎቹ እንግዲህ በአጉል ስብዕናቸው ርማት እንዲያገኙ ታስረዋል ማለት ነው። እና እንግዲህ አዶናይም ብዙ ስራ ሰርቷል። ያው ታዩታላችሁ ቲክቶክ ላይ በጣም አንዳንድ የመዳም ቅመሞች ለራሱ ቲክቶክ ኮሜንት ሳነብ ማለት ነው እኔ ስራዬን ትቼ አንተን የምከታተለው ነገር ምናምን እያሉ ራሱ ብዙ ተከታያለ የመዳም ቅመሞች ራሱ ብዙ ከተከታተሉት አዶናይም ተብዬ ማለት ነውና ያው እሱ ብዙ ነገር ረድቷል። ብዙም ወጣቶችን ከጎዳናው አንስቶ ረድቷል ማለት ነው። ያው ብዙ የሚጎዱት አይመስለኝም፣ ምክንያቱም ያው ስራው እየታየ ነው። ያው ለጥንቃቄ ነውና ግን ሰሞኑን እንደዛ አይነት ቲክቶክ አዋርድ ላይ የለበሰች ይቻ አሁን በፓንትና በቃ ራቁቷን ሙሉ ለሙሉ መጣች። ተመልከቱ ምን አይነት ጊዜ ነው ወላሂ፣ ምን አይነት ጊዜ እንደሚያሳይ የሚያመለክት ነው ይሄ። እሺ ይቻ አሁን እስር ቤት ገብተዋል። እያንዳንዳቸው እየተመረጡ ተፈልፍለው እስር ቤት ገብተዋል። ይህንን በማድረጉ መንግስት ኢትዮጵያዊ መንግስት እንዳለ በቃ እርግጠኛ ነው የሆንኩት። በቃ ምክንያቱም ለወደፊት ለተተኪ ትውልድ አንድ ይዘንላቸው የምንሄደው እኮ እኛ የምንሰራውን ነገር ነው። እንደዚህ አይነት አለባበስ 3 ሚሊዮን ያወጣ ልብስ ነው አለች። ይሄ ልብስ ምን አይነት ልብስ ነው ይሄ? ምን አይነት እርቃንነት ነው የመጣሽው? በጣም ከባድ ነው። እኔ ወላሂ ነው የምላችሁ ሸፋንፈል አድርጌ ነው ያመጣሁት፣ ምክንያቱም ኮፒራይት ያመጣል ዩቲዩብ። እና እንግዲህ ማንቆች ሁላችሁም ይሄን ቪዲዮ እንግዲህ ሼር እያደረጋችሁ ያው ለአዶናይ ተከታዮች ደርሱላችሁ። ያው አብዛኛው መታሰሩን እንግዲህ እየተሰማ ነው አሁን ላይ። ያው አዶናይ ማለት ብዙ ነገር አድርጓል። ለባቡል ኸይር ራሱ 8 ሚሊዮን ብር ያደረገው ውለታ በጣም ከባድ ነው። ብዙ እናቶቻችን ባቡል ኸይር ውስጥ ራብ ተጠምተው የሚበሉት አጥተው ነበር። 8 ሚሊዮን ብር በጎ አድራጎት በሶሻል ሚዲያ ተጠቅሞ እንደዛ 8 ሚሊዮን ማሰጠት በጣም ቀላል አይደለም። ምክንያቱም ሃይማኖት ምናምን ሳይል እሱ እንግዲህ ኦርቶዶክስ ነው፣ ክርስቲያን ነው። ግን ሙስሊምን ሃይማኖትን ብሔርን ሳይለይ ይህን ማድረጉ በጣም ተደስቼ ነበር በአሁኑ ሰዓት። ግን አዶናይ እኔ ጥፋትም ያለበት አይመስለኝም። ግን ሰግጥ ፈምስ በሚለው ቃሉ ያው ህዝቡ አልወደደለትም። አብዛኛውም ሰግጥ ፈምስ ያለው እንግዲህ እሱ ያው ለህይወትህ ሰውን አትፍራ፣ ሰው ምን ይለኛል አትበል ነው ያለው። እውነት ነው። አንዳንዴም ሰው ምን ይለኛል ብላችሁ እንትን ካላችሁ ከባድ ነው። የሰውን በአሁኑ ሰዓት በተለይ ሰው ምን ይለኛል ካልሽ ወደ ኋላ ነው የምትቀሪው። ግን ሰው ሰግጥ ፈምስ ሲለው ወደ ሌላ ነው እየተረጎመ ያለው ማለት ነውና ሰግጥ ፈምስ ለበረከትህ ሰግጥ ፈምስ በል ገንዘብ አንጣ ነው ያለው። ግን መንግስት የተረዳው በሌላ ነው። ያው እንግዲህ ይፈታል ብለን ተስፋ እናደርጋለን። ምክንያቱም ብዙም ያረገ የሚያጠፋም ብዙም አይመስለኝምና ብቻ ግን ለሁሉም ትምህርት የሚሆነው በቃ ገና ይቀራሉ። ገና ብዙ ቤታዮ የሚባሉት እነማን በቃ ብዙ ይቀራሉ። ወላሂ ነው የምላችሁ ገና ናቸው። ቲክቶክ ላይ ላይቭ ገብታችሁ ታያችሁ እንዴት እንደሚሆን እንዴት እንደሚያረጋቸው። እኔ ግን ይሄ ክርስቲያን የሚባለው ነገር እኔ ካላችሁ ወላሂ እንዴት ሃይማኖት ይፈቅዳል? እንደዚህ ግልጥልጥ ብሎ ቂጥን እያገላበጡ መደነስ ምናምን በጣም እኮ ነው ወላሂ። የቃቸው ለራሱ ቅርጽ እስከ ማሳየት ድረስ ደርሰው ላይቭ ላይ የሚወጡ አሉ፣ ሴቱም ወንዱም። በጣም ከባድ ነው በአሁኑ ሰዓት።
ምን አይነት ዘመን እንደደረሰን ምን አይነት ጊዜ እንደደረሰን አሳፋሪ ተግባር ወላሂ በጣም ነው። ሰሞን ለራሱ ሰምታችኋል ያ ግብረ ሰባዊነት የፈጸመው አርቲስት በጣም እኔ አፈርኩን። ምን አይነት አስተያየት ልሰራበት ነበር ግን ምን ብዬ ላውራ ሳስበው ምን ብዬ ላውራሽ? ወንድን በምኑ ደፈረው? ወንድን እንደዚህ ያረገ የሄደ ግንኙነት እየፈጠሩ ግብረ ሰባዊነት ምንድነው? ወንድ ለወንድ እየተጋቡ ሲባል ምንም ተዘጋጀሁና ኤዲት ምናምን ያረኩ ምን ብዬ ላውራሽ? አሁን ምን ይባላል ይሄ ምናምን አልኩና ተውኩት። ወላሂ ነው የምላችሁ። ምን አይነት እንደው ለወደፊት ትውልድ ምን እያስረከምን ያለ ነው? ወንድ ለወንድ ልናጋባ እንደዚህ 3 ሚሊዮን አውጥተን ፓንትና ጦት ማስያዣ ሳናረግ ራቁት ሚዲያ ላይ ይወጣል ወይም እንደዚህ አስፋልትና ይሄርን ራቁታችንን። አረክፍ ዘመን ደረሰው። ወላሂ የመልቀያማ ምልክት እየመጣ ነው። የመልቀያማ ምልክት ናቸው ይሄ ሁሉ። በቃ እንደው ቢያንስ እንደው ፈጣሪያችሁን እንኳን ባፈሩ እንደው ፈጣሪያችሁ እንኳን ተውት እሺ፣ ተረስቷል አንድ ሆኖ ማለት ነው። ግን እንደው ቤተሰቦቻችሁን እንኳን ብትፈሩ ምን ችግር አለው? እናት አባቴ ያየኛል ብላችሁ እናት አባቴን አሰድባለሁ ብትሉ ምን ችግር አለው ነው። በጣም ከባድ ነው። አንዳንዴ መንግስት ፍትህ ይሰጣቸዋል። እነዚህ ራቁታቸውን የሚሄዱ ምናምን ለወደፊቱም ትምህርት ነው አስፈላጊም ነው ማለት ነው። እና አይብዛባችሁ እንግዲህ መዳም ቆሞች መልካም ስራ ይሁንላችሁ፣ መልካም ጊዜ ይሁንላችሁ። ሁላችሁንም አመሰግናለሁ። እናንተም ወላሂ ስራ ላይ ሆናችሁ አንዳንዴ ፈታ የምትሉበት ቲክቶክ ዩቲዩብ እየገባችሁ አእምሯችሁን ፈታ የምታደርጉት ታያላችሁ። ግን እንደዚህ አይነት ደግሞ ቆሻሻ ድርጊት ሲመጣ ምን ነው ባላየው ያስብላልና ሁላችሁም አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ስለምታበረታቱኝ ሁሉ አመሰግናለሁ። ቀጣይ ቪዲዮ ውስጥ ተመልከኔ ድረስ መልካም ጊዜ መልካም ቆይታ። ትንሽ አምሽቻለሁኝ ማለት ነው። ትንሽ ስራ ስለሆንኩኝ ነው ትንሽ አምሽቼ ነው የገባሁት ዛሬ። ግን ሼር እያደረጋችሁ አምሽቼ ስለገባሁኝ ላይታይልኝ ስለሚችል ሼር አድርጉልኝ። አመሰግናለሁ። መልካም ጊዜ መልካም ቆይታ ይሁንላችሁ።